ቲሸርት እያመረታችሁ አስባችሁታል? የሀገራችሁ ቁጥር 1 ሀብታም ስትሆኑ ለዛው $75 ቢሊዮን ወርዝ የሚያደርግ ታዳሺ ያናይን ላስተዋውቃችሁ። ጃፓን ውስጥ አሉ ከሚባሉ ቁጥር 1 ሀብታሞች መካከል አንዱ ነው። ምን እያደረገ አትሉኝ? በጣም ሲምፕል የሆኑ ዲዛይን ያላቸውን ቲሸርቶችና ልብሶች እያመረተ። ይህ ሰውዬ ዩኒክሎ የሚባለውን ብራንድ ታውቁታላችሁ ሁላችሁም። የዛ መስራች ባለቤት አስተዳዳሪ ነው። ታዳሺ ያናይ ምንድን ያደረገው ሰዎች በዛ ጊዜ የተለያዩ ዲዛይን ያላቸውን፣ ፎርም ያላቸውን፣ ስትራክቸር ያላቸውን እንዲሁም ደግሞ ትሬንድ የሆኑ ነገሮችን ማምረት ላይ ሲያተኩሩ እሱ ለሰዎች ፎርማል እና በማንኛውም ጊዜ ሊለበሱ የሚችሉ የማያረጁ ፕሮዳክቶችን ለምን አላመርትም ብሎ አስበው ነበር የተንቀሳቀሱ። ታዲያ እንዳሰበው ተሳክቶለታል ብዬ አስባለሁ። ምክንያቱም ቦዲዎችን፣ ቲሸርቶችን፣ ጅንሶችን፣ ጃኬቶችን ዩኒክሎ ያመረተው በአጠቃላይ ሁሉም ነገሮች ዘመን የለሽ ናቸው። አንድ ጊዜ ተለብሰው አንድ ጊዜ ትሬንድ ሆነው የሚያልፉ ነገሮች አይደሉም ማለት ነው። ስለዚህ ብራንዳችንን ሁልጊዜም ስንገነባ ከኳሊቲ ከማስታወቂያችን ባለፈ ዘመን ተሻጋሪ እንዲሆኑ ማድረግ አለብን ማለት። የታዳሺ ያናይ እንቅስቃሴ እንዴት አያችሁ? እስኪ እናንተም እንደዚህ የምታውቋቸው ሲምፕል የሆኑ ብራንዶች ካሉ ኮመንት ሴክሽን ላይ ሀሳባችሁን አስቀምጡልኝ።